ሰላም ክበባት ማለት ተማሪው ራሱ በራሳቸው በፓርላማ የተለያዩ አደረጃጀቶች አላቸው። በዛ ላይ በሰላም ዙሪያ የሚዋይበት ሁኔታ ያለው ሁኔታ ሰላም ዋጋ የሚሰጡበት ሁኔታ ከዚህ ከተማሪ ጀምሮ ይህም ስራ እየተሰራበት ሁኔታ አለው። እሱም ትልቅ አስተዋጽኦ እያደረገ ነው ያለው። አጠቃላይ ክልላችን አካባቢ ማህበረሰባችን በሰላሙ ላይ ያለው ሁኔታ ለሰላም ዋጋ ይሰጣል ህዝባችን። በሐረሪ ክልል በተለያዩ ትምህርት ቤቶች የተቋቋሙ የሰላም ክበባት የተማሪዎችን አመለካከት ከመቅረጽ ግንዛቤ ከማሳደግ ባለፈ ትምህርት ቤቶችን ሰላማዊ የእውቀት ማዕከላት እንዲሆኑ አስችሏል። አንድ ቤት ለመስራት ከፈለግን ተነስተን ወደ ጣሪያ ወይ ደግሞ ወደ ኮርኒሱ ልንሄድ አንችልም፣ ወይም ደግሞ በሩን ለመስራት አንሮጥም። ዋናው መጀመሪያ ሊያስፈልገን የሚችለው መሰረት ነው። መሰረት የሌለው ቤት በኋላ መፍረስና መውደቅ ነው መጨረሻው። አሁን ይሄ ቤት መሰረት ባይኖረው ኖሮ እስከ ዛሬ ድረስ ሊቆይልን አይችልም። ስለዚህ ቀድመን የምንሄደው ወደ መሰረቱ ነው። ስለዚህ የሰላም መሰረቱ ወይም ደግሞ የሀገር ሰላም የሀገር እድገት መሰረቱ ህፃናት ላይ ነው ያለው። አሁን እዚህ ላይ ተበላን እንደምንሄደው ትካዋላለች በኋላ ላይ ትልቅ ቦታ መድረስ እንችላለን። እኛ ትልቅ ቦታ እንደርሳለን ብለን ስለምናስበው ለእንትናም ለተማሪዎችም አሁን እንጠቅማለን። ለምን ለተማሪዎች ምሳሌ ሆነን እየሰራን ነው። ከዚህም ይሄን ወደ ላይ ስንሄደው ለሀገራችን ደግሞ ጥቅም እንሰጣለን ብለን እናስባለን። እኔ ከቲቸሬ ጋር ጥሩ ስለምግባር ካለኝ መወያየት ከቻልኩኝ ውጤቴ ዛሬ ጥሩ ካልሆነ ነገ ጥሩ ይሆናል የሚለይ ሰው ነው የምፈልገው። ቲቸር ለምንድን ነው ውጤት እንዲህ ከሆነ መወያየት እኮ ነው። ይሄ ከዛ እናወራለን፣ ነገ ታስተካክላለሽ እና ነገን ደግሞ አስተካክዬ ነው እሱ ነገር ማሳየው። ስለዚህ መወያየት ነው። ከዚህ ከጀመርክ ነው ሀገር ውስጥ ፓርላማ ውስጥ ሆነ እንደዛ ትልቅ ሆነ። እኔ አሁን የኦርዲን ቢሮ ሄጄ ነበር፣ ትልቁ ፓርላማ ማለት ነው። እዛ ውስጥ የሚወያዩ እኛው ነን። ከዚህ ስለጀመርን ነው። ከታች ስለለመን ነው ወደ ላይ ስንሄዱ እየለመዱ ነው ይሄዳል። የፓርላማ እና የሰላም አባል በመሆኔ እዚህ የተማርኩትን ለሰዎች አካፍላለሁ፣ ስለ ሰላም አስረዳለሁ። አሁን አንድ ሰው ጥፋት ቢፈጽም ግጭት ቢጋጭ ሰው አይጣላም ልንል አንችልም። ሁለት ሰዎች ቢጋጩ እኔ ለአንደኛው ስመክር ያን ትንሽ ግንዛቤ እንኳን ይኖራል ላለመጋጨት መነጋገር መጀመሪያ መነጋገርን መፍትሄ ማድረግ እንዳለባቸው ያውቃሉ። ተማሪዎች ዛሬ በለጋ ዕድሜያቸው በትምህርት ቤት የሚለማመዱት በጎ ተግባር ሁሉ ለሀገር ሰላምና እድገት ወሳኝ ነው። በትምህርት ቤቶች ከሰላም ክበባት በተጨማሪ የተማሪዎች ፓርላማም ተቋቁሟል። ትንሿ ፓርላማ ነች በትምህርት ቤታችን ውስጥ ያለው ማለት ነው። ለሀገሪቷ ትልቋ ፓርላማ ትንሿ ፓርላማ ወሳኝ ነች እና እቺ ትንሿ ፓርላማ በትምህርት ቤታችን ውስጥ ያለችው ሀገር ውስጥ ትልቁ ፓርላማ እንደምንለው ማለት ነው። እና ያኛው ፓርላማኖች እዚህኛ ትምህርት ቤታችን በጣም ብዙ ችግሮችን ይፈታናል። እንዲሁም ደግሞ ተማሪዎች በጣም በቃ እንዴት ነው ፍርሃት እንዳይኖራቸው የራሳቸውን አቅማቸው እንዲያወጡበት ይረዳል በጣም ማለት ነው። እኔ በበኩሌ በጣም ረድቶኛል። ራሴን ፍላጎቴን እንዳወጣ በጣም ረድቶኛል። እዚህ ያለው እንደ ተማሪ ነው። እዛ ደግሞ ያው ከኛ ትልቅ ሰዎችና ሀገር የሚመሩ ሰዎች ነን። እኛ ደግሞ ሰዎች ናቸው እዛ ላይ። እዚህ ውስጥ ደግሞ ልጆች ናቸው እና ከዚህ ነው የሚማሩት። እዛ ያሉ ልጆች እዛ መድረስ የሚችሉ ከዚህ ሲማሩ ነው። ስለዚህ ዲሞክራሲ ምን እንደሆነ እዚህ እየተለማመዱ ነው። የተማሪዎች ፓርላማ ተማሪዎች በትምህርት ቤት ሐሳባቸውን እንዲገልጹ የመንግስትን አወቃቀር እንዲገነዘቡ ለመማር ማስተማር ችግሮች መፍትሄ እንዲሰጡና የዲሞክራሲ ባህልን እንዲያዳብሩ አግዟቸዋል። ፓርላማ ከተጀመረ በኋላ ጠቅላይ ሚኒስቴሩን መርጠን ነበር። ጠቅላይ ሚኒስቴር ከመረጥን በኋላ ጠቅላይ ሚኒስቴሩ እሱም የራሱ ስራ አለ። እሱ ደግሞ ሚኒስቴሮቹን ያወጣል። ሚኒስቴሮቹ ያወጣልና በእያንዳንዱ ሚኒስቴሮች ደግሞ ስራቸውን ይሰጣቸዋል። ስራ ይሰጣልና ከዛ እነሱ ደግሞ በሱ ስራ ይሰራሉ።
ጋር የሚቀርቡ ነገሮች አሉ። ያንን ነገር በሀገር ደረጃ ነው የሚያቀርቡት እዛ ጋር ማለት ነው። እኛ ደግሞ በትምህርት ቤታችን ዙሪያ ነው የምናቀርበው። ልዩነቱ ይሄ ነው። እዛ ጋር ሀገር ሆነ እዚህ ጋር ትምህርት ቤት ሆነ እንጂ እዛ የሚሰራ እዚህ የሚሰራ ስራ አንድ አይነት ነው ለኔ ማለት ነው። ምክንያቱም እዛ በእነሱ ስር የሚሰሩ ስራዎች አሉ፣ በእኛ ስር የሚሰሩ ስራዎች አሉ። ሀገርና ትምህርት ቤትን ለመናጸጽ ፈልጌ ሳይሆን ብቻ ትምህርት ቤት ለሀገር ወሳኝ ነው። ትምህርት ቤት ከሌለ ሀገር አትኖርም። የሰላም ሚኒስትር የሰላም ክበብ የሰላም ሚኒስትር በሰላም ሚኒስትሩ ነው የሚመራው። በስሩ ደግሞ ፖሊስ አለ፣ የህግ አካሎች አሉ። እነዛ ልክ ሌላው በደበኛ የህግ አካባቢ የምናየው አፈጻጸም ትምህርት ቤት ውስጥ በክፍል ደረጃ የወጣውን በፓርላማ ደረጃ የወጣውን በትምህርት ቤት ደረጃ የወጣውን ደንብ ያስፈጽማሉ እና እነሱ በሰሩ ስራ ብዙ ነገሮችን አይተናል። ለምሳሌ የተማሪዎች ማርፈድ ላይ፣ የተማሪዎች መቅረት ላይ፣ እንደዛው ደግሞ ተገቢ ያልሆነ ስነ ምግባር የሚያንጸባርቁ ተማሪ ላይ እኛ በፊት የስራ ሰዓታችንን የምናጠፋበትን ስራዎች እነሱ ከኛ ተረክበው በትምህርት ቤት ውሳኔ አሰጣጥ ውስጥ ትልቅ የራሳቸውን አስተዋጽኦ እያበረከቱ ነው ያሉት። ትምህርት ቤት ፓርላማ ለምንድን ነው የሚያዘጋጀው? ሚኒስቴር አለው። እሱ ሚኒስቴር የሰላም ሚኒስቴር አለ። ከሱ ጋር ልጆች እየሰሩ ፖሊስ እያፈሩ ብዙ ነገር እየሰሩ ነው። እዚህ ውስጥ ሰላም እያስከበሩ ያሉ እንዳልኩ 300 ምናምን ተማሪዎች አሉ። እነሱ ሰላም ከሌለ እንዴት ነው የሚኖሩት? ስለ ምግባር ያስፈልጋል፣ መከባበር ያስፈልጋል። ይሄ ሁሉ ሰላም ከሌለ፣ ፓርላማ ከሌለ፣ ሚኒስቴሮች ከሌሉ እንዴት ነው የሚኖሩ? ሰዎች ሊኖሩ አይችልም። ስለዚህ የሰላም ሚኒስቴር አለ። ከሱ ጋር የሆነን እኔ አሁን እዛ ውስጥ ነው የምሰራው። በትምህርት ቤት አመራር ቦታ ላይ ከማኔጅመንቱ ጋር አብሮ ሆኖ የመወሰንን የመመካከርን እንዲሁም ደግሞ የተማሪዎችንም ድምፅ የማሰማትና በተለይ ሰላማዊ መማር ማስተማርን እንዲሁም የተማሪ ውጤትን ለማረጋገጥ የሚሰሩበት ሂደት ነውና ከዚህ አንጻር በክልላችን በዚህ ዓመት በ90 ትምህርት ቤቶች የተማሪዎች መማክርት ምክር ቤት ተቋቁሞ በስራ ላይ ይገኛል።